በዚህ መልክ ሰርቼላችኋለሁ ማለት ነው። እኔ ደግሞ ጥሩ ቆንጆ አድርጌ በዚህ መልክ ሰርቼላችኋለሁ ማለት ነው። ግን አንድ ነገር ጠይቃችኋለሁ። ያው ማዲ ለዚህ ቻናል አዲስ የሆናችሁ ፕሊዝ በሰብስክራይብ እና ላይክ በማድረግ እንድትተባበሩ ጠይቃችኋለሁ። ሎጂካል አንትሮፖሎጂ ስቴዲ ዘ ማቴሪያል ፕሮዳክት ኦፍ ዘ ሊቪንግ ፒፕል ይላል ማለት ነው። ስለዚህ አንሰሩ ምንድነው? ትሩ ኦር ፎልስ ነው ማለት ነው። ስለዚህ አንሰር ኢዝ ትሩ ነው ማለት ነው። አንትሮፖሎጂካል አርኪኦሎጂካል አንትሮፖሎጂስት የሚያጠናው ስለ ማቴሪያል ፕሮዳክት ኦፍ ሊቪንግ ፒፕልስ ነው ማለት ነው። ስለዚህ አንሰሩ ትክክል ነው ማለት ነው። although we usually associate archaeological with ancient past, ethno-archaeological involves studying the material remains of the living the society to help interpret how people is in the past lived ምናምን የሚለውን ነገር ያጠናል ማለት ነው። 19ኛ ደግሞ ምንድነው? The anthropology is only about studying primitive societies like ፕሪሚቲቭ ሶሳይቲን ብቻ ነው የሚያጠናው ይላል። ይህ ነገር ወስነው ማለት ነው። ስለዚህ ለምንድነው አንትሮፖሎጂ ስለ ፕሪሚቲቭ የሆኑ ሶሳይቲ ብቻ ያጠናል ማለት ነው? ኢት ኮመንሊ ሚስኮንሰፕሽን ነው ማለት ነው። ስለዚህ ሞደርን አንትሮፖሎጂ ኢዝ ስቴዲ ኦፍ human in all places and time including modern urban place, urban lives, corporate culture, digital community ምናምን እነዛን ነገሮች ጨምሮ ነው የሚያጠናው እንጂ ፕሪሚቲቭ ሶሳይቲ ብቻ ያጠናል ማለት ነው። ኦኬ መጨረሻ ጥያቄ ምንድነው? study one aspect of the way of life of the group of people when relating it to other complex related aspect of the life is holism ይባላል ማለት ነው። ስለዚህ ይሄ ጥያቄ ትሩ ነው ማለት ነው። holism is a picture perspective. It means you can't understand one part of the culture like the religion without looking at how it's connected to everything like political ፋሚሊ ሰርቫይቫል ምናምን የሚለውን ነገር ነው የሚያጠናው እንጂ የሆነ ፓርት ብቻ አይደለም ማለት ነው። ሶ ሆሊዝም የሚባለው ሁሉም ነገር ስለ ፋሚሊ፣ ስለ ፖለቲካ፣ ስለ ሰርቫይቫል፣ ስለ ሁሉ ነገር ኮንሰርን ያደርጋል ማለት ነው። ስለዚህ ይህ ነገር የሚናገረው ስለ ኮምፕሌክስ የሆነ ሪሌትድ የሆነ አስፔክት ኦፍ ላይፍ ሆሊዝም። አንደኛ ጥያቄ ይህን ይመስላል። ሶሺዮ ሊንግዊስቲክ ኢንቨስቲጌት የሚያደርገው ነገር ምን እንደሆነ ከነዚህ ምርጫዎች ጌስ ዋት ከነዚህ ውስጥ የትኛው እንደሆነ ትመርጣላችሁ ማለት ነው። The historical link between the language, the relationship between language and the thoughts, linguistic variation within a language and culture, the structure of unwritten language ከነዚህ ውስጥ የትኛው ነው ምርጫው? ገሩኛ ኦኬ አንሰሩ ሲ ነው ማለት ነው። ስለዚህ linguistic variation within a language and the culture ነው ማለት ነው። ስለዚህ ሶሺዮ ሊንግዊስቲክስ ሲባል ራሱ ሊንግዊስቲክስ ሲሆን ሊንግዊስቲክ ቫሪሽን ወይም በላንጉዌጅ መካከል ያለን ቫሪሽን ምናምን ያሳያል አይ ቲንክ እና አንሰሩ ሲ ነው ማለት ነው። ኤክስፕላኔሽኑ ፈለጋቸው ያው ሶሻል ሊንግዊስቲክ ኢዝ ዘ ስቴዲ ኦፍ ሃው ሶሻል ፋክተርስ like your class, region or gender affect the way you speak. It look at the variation of the language in the social context. ስለዚህ ሶሻል ሊንግዊስቲክ ማለት ሶሻል ፋክተሮች እኛን እንዴት አፌክት እንደሚያደርጉ ነው የሚያጠናው ማለት ነው። አሁን የምናገረው ነገር ጀንደራችን፣ ክላስ ምናምን፣ ሪጅን የመጣንበት አካባቢ ምናምን ሀው እኛን እንዴት አፌክት ያደርጋሉ ምናምን የሚለውን ነገር ነው የሚያጠናው ማለት ነው። እና አንሰሩ ሶሺዮ ሊንግዊስቲክ ከሆነ ምንድነው የሚያሳየው? ሊንግዊስቲክ ቫሪሽን ዊዝን ላንጉዌጅ ኤንድ ካልቸር ማለት ነው። ስለዚህ በላንጉዌጅ መካከል ያለን ቫሪሽን ያሳያል ማለት ነው። በላንጉዌጅ እና በካልቸር መካከል ያለን ቫሪሽን ያሳያል። አንደኛ ጥያቄ ይሄን ይመስላል። ወደ ሁለተኛው እንሄዳለን። እሺ which one of the following isn't the factor the unique feature of the ምንድነው ብለው unique feature of anthropology ያልሆነው ማለት ነው። ስለዚህ ከነዚህ ውስጥ የትኛው ነው ያልሆነው? ኮምፓራቲቭ አፕሮች፣ ኢቲክ አፕሮች፣ ኢሚክ አፕሮች፣ አፕሮች ሳይሆን ፐርስፔክቲቭ ኢቲክ አፕሮች። እዚህ ከነዚህ ውስጥ የትኛው ነው አንሰሩ? ኦኬ አንሰሩ ኢቲክ ፐርስፔክቲቭ ነው ማለት ነው። ስለዚህ ኢቲክ ፐርስፔክቲቭ የአንትሮፖሎጂ ዩኒክ ፊቸር አይደለም ማለት ነው። In the anthropology, we use the emic or insider or etic or outsider view. በዚህ ኢቲክ እና ኢሚክ የሚባለው ኢሚክ ሆነ ኢንሳይደር ቪው
የሚናገረው ማለት ኢቲክ ከሆነ ደግሞ አውትሳይደር ቪው ነው የሚያሳየው ማለት ነው። እና ኢቲክ is a structure word here. The ethic or with T perspective is a scientific observations view where ethic is usually referred to moral philosophy ነው ማለት ነው። ስለዚህ አንሰሩ ኢቲክ ፐርስፔክቲቭ ነው ማለት ነው። ስለዚህ ኢቲክ ፐርስፔክቲቭ የአንትሮፖሎጂ ዩኒክ ፊቸር አይደለም ማለት ነው። ወደ ሶስተኛው ጥያቄ ስናልፍ ኢንቫይሮንሜንታል and paleontological remnants are frequently a good illustrator of dash ይላል። ኦኬ አንሰሩ ምንድነው? ኦኬ አንሰሩ እንዴት እንዳደረጋችሁ ታስባለሁ። አንሰሩ ሲ ነው ማለት ነው። ኢኮፋክትስ ነው ማለት ነው። ኢኮፋክትስ ምንድነው? unlike artifact which are made by human like tools ምናምን አርቲፋክት ይባላሉ በሰው ምናምን የተሰሩት ነገር ማለት ነው። ኢኮፋክት ሲሆን ደግሞ they are natural remains። ስለዚህ ናቹራል የሆኑ ነገሮች ቅሬታዎች ምናምን ናቹራል የሆኑ ነገሮች አሉ። ሲድ ምናምን ፎሊ አኒማል ቦን that tell us about the environmental human lived in። ስለዚህ ሰዎች ማለት የሆነ ሰዎች እንደዚህ አይነት ሁኔታ አልፈዋሉ ምናምን የሚለውን ነገር ናቹራል የሚያሳይ ምናምን ነገር ማለት ነው። ስለዚህ ያ ነገር ኢኮፋክት ይባላል። ዋይዚ ዲፍረንሱ ምንድነው? ኢትስ ናቹራል ነው፣ ያኛው ደግሞ አርቲፋክት ሲሆን ሜድ ባይ ሂውመን የሆነ ቱሎች ምናምን ነገር ነው ማለት ነው። ኦኬ አራተኛ ጥያቄ in the studying a religious ceremony an ethnic perspective might focus on ኦኬ በኢሚክ ፐርስፔክቲቭ ሲሆን ኢሚክ አሁን እንዳልነው ያው ኢንሳይደር ቪው ይመለከታል ብለናል አይደል? ስለዚህ ከነዛ ውስጥ እንዴት ነው እንትን የሚያደርገው ነገር የሚለው ከዚህ ውስጥ እንትን ታደርጋላችሁ ማለት ነው። the historical origin of the ceremony, the participant personal experience and the meaning, the economic impact of the ceremony, comparison with the theme ceremony in other cultures. so ከነዚህ ውስጥ የትኛውን አልሰው ቢኖ ማለት ነው። ፓርቲሲፓንትስ ፐርሰናል ኤክስፒሪየንስ እና ሚኒንግ። ስለዚህ ኢሚክ ፐርስፔክቲቭ ሲሆን ፓርቲሲፓንቶቹ እንዴት ነው የራሳቸውን ባህል ምናምን የሚመለከቱት የራሳቸውን ሪሊጅን ኢንሳይደር ቢዩ ነው አይደል? ስለዚህ ፓርቲሲፓንቶቹ አሉ። እነዛ ፓርቲሲፓንቶቹ እንዴት ነው የራሳቸውን ሪሊጅስ የሚያዩበት መንገድ ወይም ኢንሳይደር ቢዩ ነው የሚያሳየው ማለት ነው። ኦኬ ይሄ ነው ማለት ነው። አራተኛ አንሰሩ ኢሚክ አፕሮች ኢዝ the insider view ነው። it asks what does this mean to the person actually doing it። ስለዚህ የሚሰሩት ፓርቲሲፔት የሚያደርጉ ሰዎች አሉ። ስለዚህ ለነዛ ሰዎች ምን እያደረጉ እንደሆነ ለነሱ ወይም የነሱ ውስጥ ሀሳባቸው ፐርስፔክቲቫቸው ምን አይነት ነው ምናምን የሚለውን ነገር ኢንሳይደር ቪው የሚመለከተው ምንድነው? ኢሚክ ፐርስፔክቲቭ ነው ማለት ነው። ኦኬ አምስተኛ ደግሞ አንትሮፖሎጂስት of the early 19th emphasis on the state of the mind and the genius people on non-Western world and their social and cultural futures were stated in detail and documented under dash. Okay, so ጥያቄ እስኪተረዱ ድረስ ደጋግማችሁ አንብቡና ከዛ በኋላ አንሰሩን ትነግራላችሁ ማለት ነው። Anthropologists of the early 19th emphasis on the study of the mind, indigenous people on the non-Western world and their social and cultural future were stated in detail and documented under ethnography ነው ማለት ነው። ስለዚህ ethnography ነው ማለት ይሄ ነገር። ethnography ምንድን ነው? the specific process of reading about the people. It involved the detailed and the descriptive documentation of the single culture based on first-hand observation. ስለዚህ ይሄ ነገር ኢትኖግራፊ ማለት ምንድን ነው? እንትን ነው የሆነ ዳታ የሆነ ካልቸር አለ። ያ ካልቸር ወይም የሆነ ነገር እንደ ፈርስት-ሃንድ ኦብዘርቬሽን አለ አይደል? የሆነ ሰው የሆነ ባህልን ለማጥናት ምናምን ከሄደ ፎርማሊ እሱ ሰውዬ መሄድ አለበት ማለት ነው። ወደዛ ሄዶ ያንን የሚሆነውን ነገር የሚያደርጉትን ነገር ሁሉ እያንዳንዱ እያየ ማለት ነው። ፈርስት ሃንድ ኦብሰርቬሽን የሚባለው እሱ ነው ማለት ነው። ሁሉን ነገር እያየ ምናምን ካደረገ ያ ነገር ደግሞ የዛን ባህልን
ዲቴይልድ ዲስክሪፕሽን ምናምን የሚሰጥ ምናምን የሚያሳይ ነገር እንትን ካደረገ ያ ነገር ኢትኖግራፊ ብለን እንጠራዋለን ማለት ነው። ስለዚህ ያንን ያሳያል ማለት ነው ይሄ ጥያቄ። ኦኬ ወደ ስድስተኛ the comprehensive Darwinian theory of the evolution is cumulative effect of dash fact። ስለዚህ እነዚህ ዳርዊን የሰጠው ወይም ኢቮሉሽን እንትኑ የዳርዊኒያን ቲዎሪ ለኢቮሉሽን የሰጠው ሶስት ነገሮች አሉ አይደል? እነዛ ምን እንደሆኑ ነው የጠየቀው ማለት እዚህ ላይ ሶስት ነገር ነው። አይ ቲንክ ሪፕሊኬሽን፣ ቫሪዬሽን እና ሴሌክሽን ነው ማለት ነው። ስለዚህ አንሰሩ ዲ ነው ማለት ነው። እና ምንድነው for evolution to work you need to three things must copy themselves። ያ ደግሞ ምንድነው ራሳቸውን እያባዙ የሚሄዱበት is the replication ይባላል ማለት ነው። there must be difference between them variation ይፈጠራል ምናምን በእነሱ መካከል ከዛ some better than the other። ስለዚህ አንዳንዶቹ ይጠፋሉ፣ አንዳንዶቹ ደግሞ ሰርቫይቭ ያደርጋሉ ማለት ነው። ስለዚህ ፊተስት የሆነው ወይም ሰርቫይቭ የሚያደርግ የሆነ ኤንቫይሮንመንቱ እየተመቸለት እየተባዛ ምናምን ይሄዳል ማለት ነው። ሌላው ደግሞ እየጠፋ ምናምን ይሄዳል ብሎ ነበር ዳርዊን በራሱ ዳርዊኒያን ቲዎሪ ላይ ስለ ኢቮሉሽን ያስቀመጠው ሶስት ነገሮች ናቸው፣ ሪፕሊኬሽን፣ ቫሪዬሽን እና ሴሌክሽን። ስለዚህ ዳርዊኒያን ቲዎሪን የሚያሳይ እንትኑ የዲ ቾይስ ነው ማለት ነው። ኦኬ ሰባተኛ which of the following best describe how anthropologists primarily learn new information about the humans። ስለዚህ ስለ ሂውማን የምናገረው ነገር ምንድን ነው ይላል። which ማለት the best describe how anthropologists primarily learn new information about humans። ስለዚህ ስለ humans እንትን የሚለው ነገር ምንድን ነው? አንደኛ ማለት ሰባተኛ አንሰሩ ምንድን ነው? ይህ ነው ማለት ነው። ኦኬ well they use other method field works specifically for participants observation. Okay, it's a gold standard of the anthropologists about doing to the source rather than just reading about it or stay in lab. So field job የሚባለው ነገር ነው ማለት ነው። ሰባተኛ ጥያቄ ይህን ይመስላል። ወደ ስምንተኛ which movement is often credited with influencing the early development of the anthropology? A. The resistance, Renaissance. B. Enlightenment. C. The Industrial Revolution. D. The Revitalization movement. So the answer is the Enlightenment, right? Because the Enlightenment was the intellectual movement that shapes focus toward reason, science, and the systematic study of human nature, which eventually leads to the form of the science of the anthropology. Anthropology indirect the anthropology movement ምናምን በጣም ኢንፍሉዌንስ ያለው ኢንላይትመንት ነው ማለት ነው። Okay, what isn't an instrument of qualitative or ethnographic research? ያልሆነው የኳሊቴቲቭ ኢትኖግራፊክ ሪሰርች ያልሆነው ነገር ኢንስትሩመንት ኳሊቴቲቭ ኦር ኦኬ ዲስ ቢ ኢንዲቭስ ኢንተርቪው የለም ማለት ነው። ኦኬ based on the student's mark and year sheet he was selected. However, the mistakes all were qualitative. If these three occasions were Yep. What method is commonly used by physical anthropologists to study human evolution? Okay. Excavation, ethnography, genetic analysis. Okay. What method commonly used physical anthropologists to study human evolution? So genetic analysis, I think. Genetic analysis, no matter. So physical anthropologists study the biological study of the humans, comparing DNA and looking at the genetic mutation over time. The most common modern way to track our evolutionary path. Okay. The question number 11 is the study of non-human primates, anatomy and social behavior compared to that the humans. Okay, paleontology, evolution, primatology, genetics. I think the answer is C.
primatology. Okay, primatology is the subfield of the biological anthropology. By studying our closest living relative, monkey and apes, which gain insight into how early human ancestors might have behaved ምናምን የሚለውን ነገር ስለ ከሂውማን ጋር የሚቀራረቡ ፕራይሜት እንትኖችን ያጠናል ማለት ነው። ኦኬ human. That is the study of human biological evolution through the analysis of the fossil remains from the prehistoric time to determine the missing link that connect modern human with its biological ancestor. Answer is A. Archaeological, B. Artifact, C. Primate, D. Paleontology. So the answer is Paleontology. Right? Because paleo means ancient and history combined paleontologists. The study of the fossil with ስለ ፎሲል የሚያጠና ማለት ስለ ቅሪተ አካል ምን የሚያጠና with the physical anthropology to more about the human evolution. So the following claims is correct about the term ethnography and the ethnology. Ethnology provides a first-hand detailed description about living culture. Ethnography is the study of one to feeling more than one culture. Ethnography is comparative cross-cultural study. Ethnography is based on the first-hand field work and research of one culture. The answer is D. Okay, the ethnography is based on first-hand field work and research of the one culture. The ethnography authors for the report of the single group. The ethnography is what happens later when you compare those. Ethnology ከሆነ ኮምፔር ታደርጋለህ። ኢትኖግራፊ ሲሆን ምንድነው? ኢትስ ሪፖርት ኦፍ ሲንግል ግሩፕ ነው ማለት ነው። አንዱ ከሌላ ጋር ኮምፔር እያደረገ ኮምፔር እና ኮንትራስት እያደረገ ምናምን ካየ ኢትኖሎጂ ነው ማለት ነው። what happens later when you compare those reports to find the universal featuring across the many cultures. ስለዚህ ይሄ ነገር በሁሉም ነገር ያለ ነገር ነው ምናምን ብለን የሆነ ዩኒቨርሳል የሆነ ፋትሪን ለማግኘት ኮምፔር አንዱ ከሌላ ጋር ኮምፔር እያደረገ ለምሳሌ በኢትዮጵያ ራሱ ውስጥ አንድ የሀዲያ ባህል ካለ ሀዲያን ከኦሮሞ ጋር ምናምን እንትን ኮምፔር ሲያደርጉ ምናምን የሆነ እነሱ የሚግባቡበት ምናምን ካለ ደግሞ ልክ ከቻይናም ከአሜሪካ ከካናዳ ምናምን እንደዛ እያንዳንዱ ካልቸር በየሀገራቱ ያለውን ሁሉ እንትን አድርገው ኮምፔር እያደረገ ዩኒቨርሳል የሆነ ሁሉም የሚስማሙበት ፖይንት ወይም ፋትሪንን ለማግኘት የሚያደርጉበት ኢትኖሎጂ ይባላል ማለት ነው። ኢትኖግራፊ ከሆነ ሲንግል የሆነ ግሩፕ ወይም የሆነ ካልቸርን እንትን ሪፖርትን የሚያሳይ ነው ማለት ነው። ይህ ነገር ይህንን ያሳያል ማለት ነው። ኦኬ 14ኛ ጥያቄ ደርሰናል። ኢንቫይሮንሜንታል ኤንድ ፓሊዮንቶሎጂካል ሪሚናንት are frequently illustration of ሪሚናንት ቅሪተ ምናምን ይሄ ነገር ምን ያሳያል? it refers ኢኮፋክትን ያሳያል ማለት ነው። ኢኮፋክት ይሄንን ያሳያል ማለት ነው። ኢኮፋክት is the key distinction in the archaeology. if a human made is like artifact ብለናል አይደል? ኢኮፋክት የሚባለው ናቹራል ሜድ የሆኑ ነገሮች ናቸው። it's found it's a natural made but it's found at the human side fossilized or seeds ምናምን ሲሆን ኢኮፋክት ናቸው ማለት ነው። ስለዚህ ፔሌኦንቶሎጂካል ሪሚናንት እነዚህ ፌሊዮ ምናምን ብለን ማለት ፌሊዮ እንትና ፎሲል ምናምን የቀረ ነገር ፎሲል ምናምን ሲሆን እንደዛ ናቸው ማለት ነው። 15ኛ that's the process that increase the livelihood of the survival of the organism. ስለዚህ ይህ ጥያቄ ምንድን ነው? አዳፕቴሽን ነው ማለት ነው። አንሰሩ አዳፕቴሽን refers to the physical and the behavioral traits that allow an organism to fit better in its environment.
directly increasing its chance to survive long enough to reproduce። ስለዚህ አዳፕቴሽን ማለት ነው መላመድ ምናምን ማለት ነው አይደል? ስለዚህ አንድ የሆነ ኤንቫይሮንመንት ለየሆነ ኦርጋኒዝም ምናምን ተመችቶለት ያ በዛ አካባቢ ፊተስት የሆነ ቀዳሚ የሆነ ወይም አሸንፎ ምናምን ተቋቁመው ምናምን የሚኖሩት ራሳቸውን እያባዙ ምናምን ይሄዳሉ፣ ብዙ እድሜ ይኖራሉ፣ ይባዛሉ ምናምን የሚለውን ነገር ነው ይሄ አዳፕቴሽን የሚለው ነገር የሚያሳየው ማለት ነው። ኦኬ አሁን ወደ 16ኛ ጥያቄ ደርሰናል። which one of the following is a political historical outcome of race and racial classification? ስለዚህ slave trade, communalism, ናዚ ማስተር or pure race or ዲ ደግሞ ኦል ነው ማለት ነው። ስለዚህ ከነዚህ ውስጥ ሬስ እንዲመጣ ያደረገው የትኛው እንደሆነ ነው የተጠየቀችት ማለት ነው። እነዚህ ሁሉ ናቸው ማለት ነው። አንሰሩ ዲ ኦል ነው ማለት ነው። Historically, pseudo-scientific classification of the race was used as a tool to justify power imbalance. ፓወር ኢምባላንስ ሲሆን ደግሞ ምንድን ነው የሚሆነው? ስሌቭ ትሬድ ምናምን የባሪያ ንግድ ምናምን አለ፣ ኮሎናይዜሽን አለ፣ አንዱን ይይዛል ምናምን ኦር ፊክ አይዲዮሎጂስ ኦፍ ናዚ ራይን። ስለዚህ ነገር ደግሞ አለ ፊውር የሆነው ጂውሽ ምናምን የነበሩት የራሳቸውን ፊውር ብሎ ያስባሉ። እነዛን ደግሞ ለማጥፋት ናዚ መንሳበት ምናምን ነገር አለ። እነዛ ነገሮች ናቸው ሬስ ምናምን እንዲመጣ እንትን ምክንያት የሆኑት ማለት ነው። ወደ 17ኛ ጥያቄ ባይዞ ጥያቄዎች ጨርሰናል ማለት አሁን classify human based on their physical or phenotypical attributes like black or white ምናምን ብለን የምንለው ምንድን ነው? it is race ነው ማለት ነው። race ስለዚህ አፊራንስ ምናምን ይገልጻል አይደል? race ሲሆን ኤትኒሲቲ ሲሆን አባውት ሼርድ ካልቸር እና ላንጉዌጅ ነው ማለት ነው። ስለዚህ ሼርድ የሆኑ ካልቸሮች እና ላንጉዌጆችን ነው የሚያሳየው ማለት ነው። ሬስ ሲሆን ደግሞ ምንድን ነው የሚያሳይ? ስፔሲፊካሊ አት ዘ ሶሻል ካቴጎሪ ቤዝድ ኦን ዘ ፕሪሰርቭድ ፊዚካል ኦር ፌኖታይፒካል ዲፍረንስ ላይክ ስኪን ከለር ምናምን። ስለዚህ አሁን ሬስ ምናምን ሲባል ያው አፍሪካኖች አብዛኞቹ ጥቁር ናቸው። ደግሞ ኤዥያዎች ምናምን አሉ፣ ቻይናዎች አሉ፣ ፊታቸው ምናምን ትንሽ እንትን ይላል። እነዛ አይነት ነገሮች ምናምን አይ ከለር፣ ስኪን ከለር ምናምን። ስለዚህ ፊዚካል አፊራንስ ምናምን አለ፣ ውጫዊ ገጽታዎች ምናምን በነዛ ነገር በነዛ መልክ ሰውን ክላሲፋይ የምናደርግበት ወይ ሬስ ተብሎ ነው የሚጠራው ማለት ነው። ነው ማለት ነው። ስለዚህ ጥያቄዎች እነዚህ ናቸው ለዛሬ ያዘጋጀሁላችሁ። ስለዚህ እስከ አይ ቲንክ እንደተጠቀማችሁ ተስፋ አደርጋለሁ። ከዚህ በመቀጠል ደግሞ ብዙ እናንተ የሚረዱ እንደዚህ አይነት ጥያቄዎችን ወይም ቱቶሪያል ምናምን በማዘጋጀት አግዛችኋለሁ ማለት ነው። እናንተም ደግሞ ሰብስክራይብ በማድረግ ላይክ በማድረግ እንድትተባበሩ እንጠይቃችኋለሁ።